ሰላም ጓደኞቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የፓንኬክ አሰራር ነው። ፓንኬክ እንደምታዩት በመጥበሻ ሰርቻለሁ። በጣም የሚጣፍጥ ፓንኬክ፣ አሰራሩ ደግሞ በጣም ቀላል የሆነ ፓንኬክ ነው የሰራሁት። በጣም ነው የሚያምረው ሲታይ ራሱ ሲንመገበው በጣም ለሚጣፍጠው አሰራሩን አሳያችኋለሁ። እንደዚህ ደግሞ በፍሩት በቤሪ እንደምታዩት አሳምሬዋለሁ። አሰራሩን አሳያችኋለሁ። ቻናሉን ላይክ፣ ሰብስክራይብ አድርጉ። አስተያየታችሁን ኮሜንት ላይ ጻፉልኝ። አሁን ወደ ሳህን አዘጋጅቻለሁ። ከዚያ ጉድጓዳው ሳህን ላይ እዚህ ላይ እንቁላል አለኝ። እንቁላሉን ሩም ቴምፕሬቸር ነው ከፍሪጅ ካወጣሁት በኋላ ለ30 ደቂቃ ዳር ላይ አስቀምጨዋለሁ ቀዝቃዛ እንዳይሆን እና አንድ ከፍ ያለ እንቁላል ተጠቅሜያለሁ። ከዚያ እዚህ ጋር ደግሞ ወተት አለኝ። አንድ ኩባያ ፈሳሽ ወተት ማለት ነው። እሱን እጨምራለሁ። ወተቱ ቀዝቃዛ መሆን የለበትም። ከዚያ አንድ የሾርባ ማንኪያ የአትክልት ዘይት እንጨምራለን እና ግማሽ የሻይ ማንኪያ ቫኒላ ፓውደር እንጨምራለን። ፓውደሩ ከሌላችሁ ፈሳሹን ቫኒላ መጠቀም ይቻላል። ከዛ ግማሽ የሻይ ማንኪያ ጨው እንጨምራለን። ጨው የተፈጨ መሆን አለበት። ከዚያ ደግሞ አንድ የሾርባ ማንኪያ ቤኪንግ ፓውደር እንጨምራለን። ቤኪንግ ሶዳ ካላችሁ ግማሽ የሻይ ማንኪያ ብትጨምሩበት ጥሩ ነው። ከሌለ ደግሞ ግድ አይደለም። እኔ አልጨመርኩም እንደምታዩት። ከዚያ በደንብ አቀላቅለዋለሁ። እኔ ለማቀላቀል የተጠቀምኩት ኤሌክትሪክ ሚክሰር ነው። አሪፍ ነው በሱ ብትጠቀሙ። ከሌለ ደግሞ በሹካ ሊሆን ይችላል፣ በእንቁላል መበጥበጫ ሊሆን ይችላል። ቤት ውስጥ ባለው ነገር ማዋሃድ ማቀላቀል ይቻላል። የግድ ኤሌክትሪክ ሚክሰር መሆን የለበትም። ከዛ ደግሞ እዚህ ጋር ዱቄት አንድ ብርጭቆ ከግማሽ የሚሆን ዱቄት ጨምርበታለሁ። ማንኛውንም ዱቄት መጠቀም ትችላላችሁ። የስንዴ ዱቄት ሁላ ይሆናል፣ የጤፍ ዱቄት፣ ነጭ ዱቄት፣ ማንኛውም ዱቄት መሆን ይችላል። እኔ በአረቦች ረግብትኔ ወይም ደግሞ ሁለተኛ ደረጃ የሚባለውን ዱቄት ነው የተጠቀምኩት። ከዚያ አቀላቅለዋለሁ። እንደዚህ አዋህደዋለሁ። ኤሌክትሪክ ሚክሰር ደስ የሚለው አንደኛ ጊዜ ይቆጥባል፣ ሁለተኛ እንደዚሁ ጉልበትም ይቆጥብልናል። አሪፍ ነው። ከዚያ በዚህ መልኩ ዝግጁ አድርጌያለሁ። ሊጡ ተዘጋጅቶልኛል። እዚህ ጋር መጥበሻ አለኝ። መጥበሻው ሲግል የተወሰነ ዘይት ጨምርና ዙሪያውን አነስሰዋለሁ። ዘይት ከሌለ ቅቤ መጨመር ይቻላል በተመቻችሁ። ከዛ ሊጡን እንደምታዩት አደርገዋለሁ፣ ጨምረዋለሁ ማለት ነው በጭልፋ እያደረግኩ። ከዚያ ትንሽ ቆየት አድርጌ የላይኛው በደንብ መብሰል የለበትም። በጣም ከበሰለ ሁለተኛ ላይ ስንገለብጠው ከለሩ ላይ አምርልን ስለሚችል በደንብ ሳይበስል እንገለብጠዋለን እና እንደምታዩት ለሁለተኛ ጊዜ ስገለብጠው እዩት እንዴት ከለሩ እንደሚያምር። በጣም ፍሎፊ ሆኗል። እዩት እንዴት እንደሚያምር ከለሩ ራሱ ጎልደን ብራውን ነው። በጣም ነው የሚያምረው። በዚህ መልኩ ሁሉንም ጋግሬ ጨርሻለሁ። አሁን ወደ ማቀርብበት ሳህን አደርጋለሁ። እንደምታዩት እንዴት እንደማቀርበው ማሳያችኋለሁ። እዩት እንዴት እንደሚያምር። በዚህ መልኩ ካደረግኩ በኋላ ከላይ ደግሞ እንደምታዩት ፍሩቶች አድርጌበታለሁ። ብላክቤሪ፣ ራዝቤሪ እና ብሉቤሪ፣ ስትሮበሪ አድርጌበታለሁ። ሙዝም ከፈለጋችሁ ሙዝም ማድረግ ይቻላል። እንደዚህ ያምራል። ስንመገቡም ፍሩት ጋር በጣም አሪፍ ጣዕም ስለሚኖረው ማለት ነው። ከዛ ከላይ ደግሞ እንደምታዩት ሜብል ሲረፕ አድርጌበታለሁኝ። የተወሰነ ስዊት እንዲሁም ማለት ነው። ሜብል ሲረፕ ካልፈለጋችሁ የተፈጨ ስኳር መነስነስ ይቻላል። ማር ማድረግ ይቻላል። ቾኮሌት፣ ኖቴላ የፈለጋችሁትን ነገር ማድረግ ትችላላችሁ። ስዊት እንዲሆን ማለት ነው። ስዊት እንዳይሆን ከፈለጋችሁ ደግሞ ምንም አይነት ጣፋጭ ነገር ያለ ማድረግ ትችላላችሁ። እኔ ጣፋጭ እንደምታዩት ሜብል ሲረፑን ያረኩበት ምንም አይነት ስኳር ስላልተጠቀምኩኝ ለዛ ነው። እና እንደዚህ እንደምታዩት በጣም የሚያምር በጣም የሚጣፍጥ
ፓንኬክ ሰርቻለሁ። በመጥበሻ ነው የሰራሁት። ለመስራት ያን ያክል ጊዜ አይወስድም። በጣም ነው የሚጣፍጠው። ለቁርስ መሆን ይችላል፣ ለራት፣ ለመክሰስ ልጆች በጣም ይወዱታል። በጣም ቀለል ያለም ምግብ ነው። በተለይ ቶሎ የሚደርስ ቁርስ መስራት ከፈለግን ቶሎ ይሄን መስራት ይቻላል። ቶሎ የሚደርስ ራት ለልጆች ለምሳቃቸው ለትምህርት ቤት ማድረግ ይቻላል እና በጣም አሪፍ ምግብ ነው። እንደምታዩት ቀለል አድርጌ ነው የሰራሁት። ቻናሌን ላይክ፣ ሰብስክራይብ አድርጉ። አስተያየታችሁን ኮሜንት ላይ ጻፉልኝ። ሰላምና ጤና ለእናንተ ይሁን። ባይ ባይ።